አዲስ ውሳኔ ከከተማ አስተዳደሩ ተወስኗል። ይህም የኮንዶሚኒየም ቆጣቢዎችን፣ ተመዝጋቢዎችን እንዲሁም ግንባታውን በሚመለከት ከዚህ በፊት ከተለመደው ወጣ ያለ አሰራርና ውሳኔ ነው የተሰጠው። ይህንን አሰራር በዝርዝር የምንዳስስ ይሆናል። ከአሰራሩ ባሻገር ደግሞ በዚህኛው ፓኬጅ ውስጥ የሚካተቱ ቆጣቢዎች እነማን ናቸው፣ መስፈርቶች ውስጥ ምንድናቸው የሚለውን እናያለን። ሰብስክራይብ፣ ሼር በማድረግ ጀምሩ። ላይክ አድርጋችሁ ብትጀምሩ እርግጠኛ ነኝ ብዙ ጠቃሚ መረጃዎችን ታገኙበታላችሁ። ቀድሜ ግን በዚህ ጉዳይ ላስጠነቅቅ ወይም ላሳስብ የምፈልገው ጉዳዩን ኮንፊርም እያደረግኩ ሳይሆን ከዚህ በፊት በተለያየ ሚዲያ በተለያየ ሪቪው እና ሀሳቦች የምታቁኝ በዛ ወይ በመረዳት ጉዳዩን አፕሩቭ እያረግኩ ወይም ደግሞ መሬት ላይ ይወርዳል፣ ሆኗል፣ ይሰራል የሚል ግምገማ እየሰጠው ሳይሆን ለመረጃውና ለነገሩ ካለኝ ቅርበት አንጻር የሆኑ ነገሮች ምንድናቸው፣ አሰራሩስ ምንድነው፣ የተወሰነው ውሳኔውስ ምንድነው የሚለውን በግርድፉ ከዚህ በፊት ስትጠይቁኝ ለነበራችሁ በሚሆን መልክ ቀንጨብ አድርጌ ሀሳቡን ነው እያቀረብኩ ያለሁት። ወደ ጉዳዩ እንግባ። ከተማ አስተዳደሩ አዲስ ውሳኔ ላይ ደርሷል። ይህም ምንድነው? አንድ ድርጅት የተወሰኑ ቆጣቢዎችን ኃላፊነት ወስዶ እንዲገነባ ውሳኔ ላይ ተደርሷል። ከዚህ በፊት ብዙዎቻችሁ እንደምታስታውሱት በተለይ አዲስ አበባ ውስጥ መቀመጫቸውን ባደረጉ ሚዲያዎች በ18 ወራት ውስጥ በተለያየ የግንባታ ሞዳሊቲ ወይም ደግሞ አማራጮች 20 ሺህ ቤቶችን ገንብቼ ጨርሼ ያስረክባለሁ የሚል መረጃዎች እየተዘዋወሩ ነበር። ይህኛው ደግሞ ከነዚህ ፓኬጆች አንዱ በሆነው አሰራር የተመጣ ነው። ከዚህ በፊት የነበሩ አሰራሮችን ወደ ኋላ ሄደን ለመመልከት ያህል ብዙ ዘመናት ሲቆጠብም ሲገነባም በነበረው ሞዳሊቲ ይህኛው የተለየ የሚለይበት መንገድ ምንድነው? ለምሳሌ ከዚህ በፊት ሲቆጠብ የሚገነቡ አካላት ወይም ኮንትራክተሮች የሚወስዱት የስራ ድርሻ የተወሰነ ነበር። ለአብነት ያህል ጥቃቅንና አነስተኛ ማህበራት የብሎኬት ማቅረብ ስራ ይሰሩ ነበር። የፕሪካስትም የአልሙኒየም ስራዎችንም፣ የመስታወት ስራዎችን፣ የብረት ስራዎችን፣ የደረጃ መደገፊያ ወይም ደግሞ ስቴር ሃንድሬል ምንለው የጣሪያ ስራ፣ የካንቼ ባልከኒ ስራዎችን የመሳሰሉ ነገሮችን ይሰሩ ነበር። በተጨማሪም በመንግስት በኩል ከሊዝ ነጻ ተደርጎ መሬት ይቀርብ ነበር። የብረት አቅርቦት ወይም ደግሞ የፌሮ አቅርቦት፣ የሲሚንቶ አቅርቦት እና የኢንፍራስትራክቸር መሰረተ ልማት ምንላቸው የመንገድ ሌላ ፋሲሊቲዎችን በሚመለከት መንግስት ያሟላ ነበር። የቀረውን ኮንትራክተሩ ይሰራል። ንግድ ባንክ ደግሞ ከተቆጠበው ውጪ ያለውን ብድር ያበድራል። ይህኛው ለየት ያለ ሞዳሊቲ ነው። ምክንያቱም አንድ ኮንትራክተር ወይም አንድ የሪል ስቴት ድርጅት ነው እነዚህን በሙሉ ኃላፊነቶች ወስዶ የሚሰራው። የንግድ ባንክ ብድሩ ግን በዛው የሚቀጥል ይሆናል። ሰሞኑን በተወሰነው አዲስ ውሳኔ የሚካተቱ ወይም ደግሞ ይህ ድርጅት ኃላፊነት ወስዶ የሚገነባላቸው ሰዎች ቁጥር ውስን ነው። እነዚህን ቁጥሮች ለማየት ያህል ወደ ኋላ ሄደን ለምሳሌ ፕሮፖዛሉ ዲቨሎፕ በሚደረግበት ሰዓት የነበረውን ዳታ ብንመለከት ከ40/60 ቆጣቢዎች ወደ 88605 ቆጣቢዎች፣ ከ20/80 ቆጣቢዎች ደግሞ ወደ 496186 ቆጣቢዎች በድምሩ 472914 ቆጣቢዎች ከ100 ሺህ ብር በታች የቆጠቡ ናቸው። ነገር ግን ስፔሲፊካሊ ይህንን አዲሱን ውሳኔ በሚመለከት እዚህ ውስጥ እንዲካተቱ በመጀመሪያ ደረጃ ሀሳብ ሲቀርብ የነበሩ ቁጥሮችን እንያቸው። ከ40/60 ጀምረን ወደ 20/80 እንመጣለን። ከ40/60 ስንጀምር ከ200 ሺህ እስከ 300 ሺህ የቆጠቡ ለባለ 1 መኝታ 471፣ ለባለ 2 መኝታ 9311፣ ለባለ 3 መኝታ 7017 በድምሩ 16799 ቆጣቢዎች ናቸው። ከ300 እስከ 500 ሺህ የቆጠቡ ደግሞ ለባለ 1 መኝታ 82፣ ለባለ 2 መኝታ 4835፣ ለባለ 3 መኝታ 6391 ድምሩ 11308 ከ500 እስከ 1 ሚሊዮን ብር ከ500 ሺህ እስከ 1 ሚሊዮን ብር የቆጠቡ ተመዝጋቢዎች ደግሞ ለባለ 1 መኝታ 5 ግለሰቦች፣ ለባለ 2 መኝታ 559፣ ለባለ 3 መኝታ 8705 በአጠቃላይ ስንደምራቸው 9269 ቆጥበዋል። ከ1 ሚሊዮን ብር በላይ የቆጠቡ 40/60 ተመዝጋቢዎች ለባለ 1 መኝታ የለም፣ ለባለ 2 መኝታ 4 ግለሰቦች፣ ለባለ 3 መኝታ 49 በድምሩ 53። እነዚህም በአጠቃላይ ስንደምር ከ200 ሺህ በላይ የቆጠቡ የ40/60 ተመዝጋቢዎችና
ሲጠብቁ የነበሩ ወይም ያሉ ግለሰቦች 37429 ሲሆኑ 20/80 የተመዘገቡትን በሚመለከት ከ200 ሺህ እስከ 300 ሺህ የቆጠቡ ለባለ 1 መኝታ 284 ግለሰብ፣ ለባለ 2 መኝታ 746፣ ለባለ 3 መኝታ 1267 በድምሩ 2297። ከ300 ሺህ እስከ 500 ሺህ የቆጠቡ ግለሰቦች ለባለ 1 መኝታ 51፣ ለባለ 2 መኝታ 299፣ ለባለ 3 መኝታ 606 በአጠቃላይ 956። ከ500 ሺህ እስከ 1 ሚሊዮን ብር የቆጠቡ ለባለ 1 መኝታ 2 ግለሰቦች፣ ለባለ 2 መኝታ 37፣ ለባለ 3 መኝታ 141 አንድ ላይ ስንደምር 180 ይሆናሉ። ከ1 ሚሊዮን ብር በላይ የቆጠቡ የ20/80 ተመዝጋቢዎች ለባለ 1 መኝታ 1 ግለሰብ፣ ለባለ 2 መኝታ የለም፣ ባለ 3 መኝታ 8 በድምሩ 9 ይሆናል። አጠቃላይ ከ200 ሺህ በላይ የቆጠቡ የ20/80 ተመዝጋቢዎች ቁጥር 3442 ይሆናል። በድምሩ ሁለቱንም ስንደምር 20/80 እና 40/60 ከ200 ሺህ በላይ የቆጠቡ 40871 ግለሰቦች ይኖራሉ። እዚህ ውስጥ የመካተት እድሉ ያላቸው ከነዚህ መሀል ይሆናሉ። የመካተት እድሉ ሲባል ውሳኔው የግለሰቡ ነው የሚሆነው። እፈልጋለሁ እዚህ ላይ አካተታለሁ ብሎ ካሰበ ነው የሚካተተው። ግን አጠቃላይ 40 ሺህም በዚህ ፓኬጅ ውስጥ የሚካተት ነው ማለት አይደለም። 10 ሺህ የማይሞሉ ቆጣቢዎች ናቸው በዚህኛው ዙር ውሳኔ ያገኙት። ነገር ግን የተወሰኑ መነሳት የሚችሉ ለምሳሌ ያህል መጀመሪያ የተመዘገብነውን አሁን መቀየር እንችላለን ወይ? ዋጋ ውስጥ በዛ ይቀጥላል ወይስ አዲስ ዋጋ ነው ሴት የሚደረገው? ከቤት መረጣው ጋር በተያያዘ በእጣ ነው ወይስ በቀድመን መርጠን ነው ውል የሚኖረን? የግንባታ ፕሮጀክቱን በሚመለከት የፕሮጀክቱን ሳይዝን በሚመለከት እነዚህ ሰዎች ለብቻ እንዴት ነው አሎኬት የሚደረጉት ወይም የሚስተናገዱት የሚለውን ከብድርም ጋር በተያያዘ ደግሞ የብድር ፓኬጁ በምን መልክ ነው የሚቀጥለው የሚሉ ጥያቄዎች ብዙ ሰፊ ጊዜ የሚፈልጉ ናቸው። በቀጣይ ፓርት ይዤላችሁ ልመጣ እችላለሁ። ነገር ግን በቅርቡ ሁሉም የመንግስት ሚዲያዎች የሚሆኑ በሚኒስትሪ ሚዲያ በደንብ የሚተላለፍ እንደሆነ ስለማወቅ የዛኔ ደግሞ ሰፋ ያሉ ዝርዝሮችን መለዋወጥ እንችላለን።